ክርስቶስ ሰውን ሲጠራ ምን ያደርገዋል? ይጋብዘዋል። immediately ና ከኔ ጋር ምን ይሁን? ና ሙት፣ እኔ ላንተ ሞቻለሁ፣ አንተ ደግሞ ለማሙት ለኔነት ሙት። ለዚህ ነው ጳውሎስ ምን አለ? ዓለም ለኔ እኔም ለዓለም ከተሰቀልኩበት ከክርስቶስ ኢየሱስ መስቀል በቀር ሌላ ትምክህት ከኔ ምን ይበል ይራቅ። ገላትያ 2 እኔ ሕያው ሆኜ አልኖርም፣ ክርስቶስ ግን በኔ ምን ይሆናል? ይኖራል። ማንም ሊከተለኝ የሚወድ ራሱን ይካድ መጀመሪያ እና መስቀሉን ተሸክሞ ምን ያርገኝ? ይከተል። የጌታ ግብዣ ይሄ ነው። ድናል፣ ሕይወቴን ተቀብለሃል፣ አሁን ጋብዝሃለሁ። ወደ መሞት እጠራሃለሁ፣ ራስን ወደ መካድ እጠራሃለሁ፣ ወደ መስቀል ገና ለስሙ አልሞተም። ሁሉ ጊዜ ይሄን ነገር ሳስብ ስቃለሁ። ሁሌ ተናግሬዋለሁ። እንደዚህ ያለ እግዚአብሔር ሰው አንድ ጊዜ ከእግዚአብሔር ፊት ያለቅሳል። ጎዱኝ፣ ስሜን አጠፉኝ፣ ተሰበርኩኝ፣ ያው ያረጉኝን ጌታ ታለ እያልኩ አለቀስኩ አለ። እና ጌታ ምን አለኝ አለ? እኔ እንደማቅህ ቢያውቁህ ኖሮ ይሰቅሉህ ነበር። የጌታ ግብዣ ነው። መስቀሉን ተሸክሞ ይከተለኝ። ቻርልስ ስፐርጂን የታወቀው ፕሪንስ ኦፍ ፕሪቸርስ የሚባል የሰባኪያን ልዑል የሚባል ሰው እንደዚህ አለ። I have now concentrated all my prayers into one. ጸሎቴን ሁሉ ሰብስቤ አንድ ነገር ላይ ፎከስ አድርጌያለሁ. That I may die to self and live wholly to him. ለኔ ሞቼ ለሱ ሙሉ ለሙሉ ለመኖር ጌታ ለኛ ይሄን እውነት ያርግልን። ጸሎታችን ምን ይመስላል? ይሄ እግዚአብሔር ሰው ጸሎት ነው። ቻርልስ ስፐርጂን የጸለየው እኔ ልሞት እያለ ነው የሚጸልየው። ልሞት ሲል በስጋ ማለቱ አይደለም። ስጋዊ ማንነቴ ይሙት፣ ትዕቢቴ ይሙት፣ እኔነቴ ይሙት። የድሮ መዝሙራችን እንኳን ከዚህ ጋር ዲል የሚያደርግ ነው እና አይደለም። አንድ ሰው ሲናገር እንደዚህ ያለ እዚህ ሰሜን አሜሪካ ሰው ሁሉ ሲያወራችሁ አለ አይ ኖ ትላላችሁ አለ። እውነት አይደለም? እርስ በርስ ስናወራ እኮ ሌላ ሰው ሲሰማን ዋው። አንድ ጊዜ አዲስ አበባ ሄዶ አንድ ወንድማችን አይ ኖ ይላል። ሰው ሲያወራ አይ ኖ ሲል ያ ሰው ምን አለ? ማይ ጉድነስ ይሄ ሰውዬ የማያውቀው ነገር የለም ማለት ሁሉ ነገር ያውቃል። ማርቲን ሉተር እንደዚህ አለ፣ until a man is nothing, God can make nothing out of him. ራሱን ሰው ባዶ ካላደረገ እግዚአብሔር በዛ ሰው ምንም አያደርግም። እስካልሞክ ድረስ እግዚአብሔር ባንተ አይሰራብህም። አሁንም እኔነት ካለብህ፣ አሁንም የዝነኝነት ሱስ ካለብህ፣ አሁንም የታዋቂነት ሱስ ካለብህ እግዚአብሔር ሰውን በማግነን ቢዝነስ ውስጥ አይደለም። ባዶውን በኢየሱስ ስም ኢየሱስ ራሱን ባዶ አደረገ። ለመስቀል ሞት እንኳን የታዘዘ ሆነ። አንድ ጊዜ ሰውየው ዶክተር ነው፣ ሌላ ዶክተር አለ። ይሄ እውነተኛ ታሪክ ነው። ይገርማል። መስቀል መሸከም እንዴት ያደክማል ባካችሁ። ኢግናቲየስ ያለው ይሄን ነው። የገባው ሰው አለ ወይ? ኢየሱስ መስቀሉን ተሸክሞ ይከተለኝ። ከዛ ቀጥሎ የሚናገረው አለ፣ ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ዋጋ አለው ይላል። ምክንያቱም ዓለምን ለማትረፍ ስንል ነው መስቀሉን የማንሸከመው። አንደኛችን የመስቀሉ ነገር አይደለም። አንደኛችን ከእግዚአብሔር የተሰጠን አደራ አይደለም። የዓለምን ነገር ለማትረፍ ስንል መስቀሉን ወደ ኋላ ብለናል። ስለዚህ መስቀል አንሸከምም። ራስን ባዶ ማድረግ ለመንፈሳዊ ሙላት፣ ለሪቫይቫል፣ ለእግዚአብሔር እሳት ያዘጋጀናል። ስለዚህ ማንም ሊከተለኝ የሚወድ ቢኖር ራሱን ይካድ፣ መስቀሉን ይሸከም። መስቀሉ ወደ ሞት ነው የሚያመጣው። ወደ ባዶነት እንድንመጣ ነው የሚያደርገን ጌታ። ከዛ በባዶነታችን ውስጥ የሱ ሙላት መገለጥ ይጀምራል። ይሄን አይደለም እንዴ የምንፈልገው? ጌታ ይገለጥብን፣ ጌታ ይገለጥብሽ። ልጆችሽ በአንቺ ውስጥ ኢየሱስን ይመልከቱልሽ። ኦ ሃሌሉያ! ለልጆቻችሁ የምታወርሱት ነገር ቤትና መኪና ክራቅምቦ ከመሆኑ በላይ ውብ የሆነውን ኢየሱስን
ክብር ለእግዚአብሔር ይሁን። ሌላ መጠየቀው ነገር የለኝም። ጌታ ሚሊዮነር በሆን ጌታ ይመስገን፣ ባረገኝም ጌታ ይመስገን። ለልጆቼ ግን የማወርሰው ክብር በላይ ኢየሱስ ነው። አሜን ሃሌሉያ። ከዚህ በላይ ክብር የለም፣ ከዚህ በላይ ሄሪቴጅ የለም። ወገኖቼ ሆይ ምንድነው ልጆቻችሁ የሚወርሱት? ባዶ ሆነን በእኛ ውስጥ ክርስቶስ ከተገለጠ ልጆቻችን ያን ውበት መመልከት ይጀምራሉ። እንደ ዳዲ ሆናለሁ ይላል። እንደ ዳዲ ሆናለሁ፣ እንደ ዳዲ እግዚአብሔርን አገለግላለሁ ይላል። የዓለምን ኃጢአት ለማስወገድ የእግዚአብሔር በግ ሆኖ ኢየሱስ ይሞታል። ነገር ግን ሲጠራን መስቀሌን ተሸክሞ ይከተለኛል አለም። መስቀሉን እያንዳንዱ የራሱን መስቀል የራሱን ቻሌንጅ ተሸክሞ ይከተለኝ። ሁሉ ጊዜ እለዋለሁ ጌታ ይሰጣል፣ ባይሰጥስ? ከኔ ጋር ናቸው? ጌታ ይሰጣል፣ ባይሰጥስ ምን ትሆናላችሁ? እና በቃ ይሰጣል የሚል ይሰጣል እግዚአብሔር። ባይሰጥስ ምን ታደርጋለህ? ያድናል እግዚአብሔር፣ ባያድንስ ምን ታደርጋለህ? ያድናል፣ ይታደጋል ይላል መጽሐፍ ቅዱስ። ቢፈልግም መጽሐፍ ይላል ይገድላል። ባለስልጣን ነፍስ ይወስዳል፣ ነፍስ ይሰጣል። የሱን ሉዓላዊ መብቱን የሱን ሉዓላዊነት ካላወቅን እግዚአብሔርን አይደል ሄድና ክሪሽናን አምልክ። እዚህ ቤት ሰው አለ ልድገመው በኢየሱስ ስም። እግዚአብሔርን ሉዓላዊነት ማታከብር ከሆነ ሂድና ክሪሽናን ቡድሃን አምልክ። እግዚአብሔር ባለስልጣን ነው። አሜን። አንተ ትንበረከክለታለህ እንጂ እሱ አይንበረከክልህም። ኧረ አሜን በል በኢየሱስ ስም። ይሄ የተዛባ የተጣመመውን የተንሻፈፈውን ለማስተካከል እግዚአብሔር የፈቃዳችን ጭሎ አይደለም፣ የቤታችን ዘበኛ አይደለም። ኧረ አንዳንድ ጊዜ እኮ በቃ እግዚአብሔርንም ልናሽቆጠቁጠው እንፈልጋለን። ወደ እግዚአብሔር ስንቀርብ ጸሎታችን፣ አነጋገራችን ሁሉ የልጅነት ስልጣን ተሰጥቶኛል። ስለዚህ እግዚአብሔር ሆይ come down, I want to talk to you, come down here. ናውረድ ኖ ወደ ጸጋው ዙፋን ዝቅ ብለህ ትቀርባለህ። ክብር ለእግዚአብሔር ይሁን። ይሄ እንደ ባሉን የተወጠረ አርቲፊሻል የሆነው ነገር ሁሉ ከትውልዳችን ፈንድቶ ይገላገል ዛሬ በኢየሱስ ስም። ሮማውያን እንዴት እንደሚገሉ አየህ ላስት ዊክ አሰቃይተው እና እሱ ነው ምርጫቸው አለ ጌታ። የውሸት አድቨርታይዝመንት አያረግም። ይሄን ብታረግ ይሄን ሰጣሃለሁ፣ ይሄን ብታረግ እንዲህ ሰጣሃለሁ እያለ እያባበለ በፍጹም አይመራም ጌታ። ከገና ወደ እሱ ስንመጣ ከወዲሁ ነግሮናል። ልትከተሉኝ ብትወዱ ለኔ ሊሆን የሚወድ ካለ መስቀሉን ተሸክሞ ምን ያርገኝ? ይከተለኝ። እና የሚጠብቁት የመሲህ መንግስት አይደለም እንዴ? የሚጠብቁት የመሲህ መንግስት እንደዛ አይደለም፣ እንደዛ አይደለም። መረዳታቸው ሌላ ነው። ኢየሱስ ደግሞ አስተካከለው ነው። እንዴ ነው ምንሰራው አለ። የረፍት ዘመን ይመጣል፣ የክብር ዘመን ይመጣል። በቃ ከአይን ያላየው ጆሮ አልሰማው እግዚአብሔር ያዘጋጅ አለ ያ ክብር አለ፣ ይመጣል። ጌታ ይመስገን። ግን ከከናን ከወጡ በኋላ ግብጽ እስከሚሄዱበት ጊዜ አንድ ጊዜ ጌታ ወሰዳቸው ና ጥቂት ጊዜ ሄዱና ቃዴስ በርኔ የሚባል ቦታ ደረሱ። ቃዴስ በርኔ ደረሱና አንገባም አሉ። አንገባም፣ ኧረ ግቡ፣ አልገባም። ስለዚህ እግዚአብሔር በምድረ በዳው መንገድ መራቸው። ከግብጽ በወጡ በሁለተኛው ዓመት ቃዴስ በርኔ የእስራኤል ቦርደር ደርሰዋል። ግን እግዚአብሔርን ስላልታዘዙት ተመልሰው በምድረ በዳው መንገድ 38 ዓመት ሙሉ ተንከራተቱ፣ ተሽከረከሩ። እኔ የምላችሁን ይሄ የመሞት ህይወት በእውነት ራሳችንን ለወንጌል ሰጥተን ከሆነ በመጀመሪያዎቹ 2 ዓመታት ውስጥ በሰተት ብለን ወደ ክብር እንገባበት ነበር። ነገር ግን ያ 38 ዓመት ሙሉ በውሃ ዳር ተኝቶ እንደነበረው ሽባ ሰው ታስታውሳላችሁ? ወደ እሱ ጋር ኢየሱስ መጥቶ በሕግ የታሰረውን ሰው እግሩን ፈቶ በልሂድና አልጋን ተሸክመ ሂዳሉ። በቃ ገላገለው። ያ የእስራኤልን ህይወት ነው የሚያሳየው።
መግባት የምንችልባቸው ብዙ ነገሮች አሉ። ቅድም እንዳልኳችሁ ፖስተሩን ተመልክተን ዋው 40 ኪሎ ሜትር ይቀራል ሚለው ጋር ቆመን የወረስነው መሰለን። 40 ኪሎ ሜትሩን ግን አልሄድንም። ብዙ ቃል እናውቃለን፣ ብዙ ጥቅስ እናውቃለን። ነገር ግን ያቺ ምናቃትን ትንሿን አልኖርንባትም። ከዚህ የተነሳ አልወረስናትም። አሁን ጌታ የሚፈልገው እንደዚህ ነው። እንደዛች ያቺ መበለት፣ ያቺ ደሃ መበለት ያወቀችዋን ትንሽ ነገር ሄደችና 2 ሳንቲም ነው ስጡ ወሰደ። ያችን ሰጥ የምታውቀው ሌላ ነገር የለም። ከኔ ጋር ናቸው ወይ? ኑማቶሎጂ አታውቅ፣ ክሪስቶሎጂ አታውቅ፣ ቴዎሎጂ አታውቅ፣ ምናምኖሎጂ አታውቅ። የምታውቀው አንድ ነገር ነው። በቃ ስጡ ብሏል እግዚአብሔር። ምን እላለሁ? እሰጣለሁ። ና መስቀሉን ተሸክሞ ይከተለኝ፣ መስቀሉን ተሸክሞ ይከተለኝ። ለምን? ለመሞት። በጣም የሚገርማችሁ ነው የሞቱ ሰዎች እረፍት አላቸው። አሜን አሜን። የሞቱ ሰዎች በጣም እረፍት አላቸው፣ ምንም አይሰቁም። እና የመጨረሻው ነገር ሞት ነው። ሰውየው እንዳለ ነው የሞትኩት ወታደርነት ስቀጠር ነው አለ። ሞት የሚያስፈራል። ነኩኝ፣ ነደፉኝ፣ እንዲያረጉኝ ምናምን የምንለው አንዳንዴ መዝሙራችን እኮ ጠላቴን እንዲያርገውኝ ብሶታችንን ዘምረነዋል። ብሶታችንን እንኳን ዘምረዋል እኮ እንደ እንትን ሰው አብሮ እንዲልል። እና ለፍሬ ነው ጌታ መሞት አለብህ የሚለው። የስንዴ ቅንጣት ካልሞተች ምን አትልም። እና ቅድም ነግሬያችኋለሁ ጀምሬ ያቆምኩት ሰውየው ዶክተር ነው። እና ሌላው ዶክተር መጣ። አንድ ደግሞ ሌላ ክርስቲያን፣ አንደኛው ዶክተር ክርስቲያን ነው፣ አንደኛው አይደለም። አጠገቡ ያለው ሰው ደግሞ ክርስቲያን ነው። 2 ክርስቲያኖች አሉ አብረው ቆመው። ሌላ ዶክተር ክርስቲያን ያልሆነ መጣ። እውነተኛ ታሪክ ነው። አብረው እያሉ ይሄኛው ዶክተር ክርስቲያኑን ዶክተር ቁጭ ብድግ አድርጎ ለበለበው፣ በቃል ወጋው፣ ሰደበው፣ አዋረደው። እና ይሄኛው እግዚአብሔር ሰው ተሰድቦ እግዚአብሔር ይባርክ፣ እግዚአብሔር ይባርክ ብሎ ዝም አለ። ይሄኛው ክርስቲያን አጠገቡ ያለው ክርስቲያን አንተ ደግሞ ታበዛዋለህ አለው። ልክ ለምን አትነግረውም አለው። እና ይሄኛው ዶክተር ዞር ብሎ ምን አለ? ጌታን ጨርሰኝ ብየዋለሁ አለ። ሃሌሉያ! ጨርሰኝ ብየዋለሁ። በቃ ያልሞተ ነገር ካለ ጨርሰኝ ብየዋለሁ አለ። ዛሬ ጌታ ይጨርሳችሁ። አሜን አላችሁ? ኧረ በይ ጌታ ይርዳችሁ። አንዳንድ አሜን የምትሉት እንኳን በርታችሁ አሜን በሉ። እኔ ለራሴ የወሰንኩትን ውሳኔ አስማምቻችኋለሁ። አሜን ያላችሁ ሁሉ ፈርማችኋል። ስለዚህ ጌታ ይጨርሳችሁ። በቃ እኔነት ይዞ ኋላ መቅረት፣ እኔነት ይዞ ክብር ውስጥ ሳንገባ፣ እኔነት ይዘን ትልቅ ነገር እያወራን ሳንዳስሰው እንዲሁ እድሜያችን ከሚያልፍ ጌታ አንድ ጊዜ በመስቀሉ ይገላግልንና የሚወጣልን ይውጣልን፣ ትዕቢቱ ይውጣልን፣ ፕራይዱ ይሰበርልን፣ ኩራቱ ይሰበርልን፣ አሉባልታው ይሰበርልን፣ ውሸቱ ይሰበርልን፣ ግብዝነቱ ይሰበርልንና እንግባ። ኢየሱስን በውበቱ እንግለጠው። አረ አሜን በሎ። ዓለም እኮ ታላላቅ ተናጋሪዎች አሉ፣ ታላላቅ ሰባኪዎች አሉ ወገኖች። አሁን ምን የሚያስፈልገው እንደዚህ ይላል። ሰውየው እየሰበከ ያለ ጎንበስ ሲል ፑልፒቱ ስር የተጻፈ ጽሑፍ አለ የዛ ቤተ ክርስቲያን ላይ እና ቆም ብሎ ጎንበስ ብሎ ጽሑፉን ሲመለከት እንደዚህ ይላል ጽሑፉ፣ ወንድም ኢየሱስን አሳየን ይላል። ሃሌሉያ! ከብዙ ሙቀት ውስጥ መለስ አደረገው። ዓለም የምትፈልገው ይሄንን ነው፣ ኢየሱስን የሚያሳዩት። ኧረ አሜን በሉ። ኢየሱስን ገላጮች ያድርገን፣ የኢየሱስን ውበት አሳየዎች ያድርገን ጌታ። ወገኖቼ ሆይ ስለዚህ የመስቀል ፈተናዎች አሉት። መስቀል ፈተናዎች አሉበት። ለስጋ አርነት አንሰጥም። መስቀል አይሰበርም። ሕጉ አንዱ ይሄ ነው ያለ ጌታ። ላስታውሳችሁ ጌታ ያለውን ሕዝቡንም ከደቀ መዛሙርቱ ጋር ጠርቶ እንዲህ አላቸው፣ በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። ነፍሱን ሊያድን የሚወድድ መስቀሉን እምቢ የሚል ማለት ነው። ጌታ አሸከመውን አልሸከምም የሚል ምን በወጣኝ ይህን መከራ እቀበላለሁ ምን በወጣኝ ብሎ መስቀሉን ከላው ላይ የሚሰብረው፣ ነፍሱን ሊያድን የሚወድ አልሰቀልበትም አልሞትበትም በመስቀሉ ላይ የሚለውን ስለ እኔና ስለ ወንጌል ነፍሱን የሚያጠፋ ሁሉ ግን ያድናታል።
ነፍስን ማዳን ነፍስን ለጌታ መስጠት ነው። ነፍስን ምናጠፋው መቼ ነው? እኛ የነፍሳችን የራሳችን ጉዳይ ተቆጣጣሪዎች ስንሆን። ሰው ዓለምን ሁሉ ቢያተርፍ ነፍሱንም ቢያጎድል ምን ይጠቅመዋል? ሰው ስለ ነፍሱ ቤዛ ምን ይሰጣል? በዚህ በዘማዊና በኃጢአተኛ ትውልድ መካከል በኔና በቃል የሚያፍር ሁሉ የሰው ልጅ ደግሞ በአባቱ ክብር ከቅዱሳን መላእክት ጋር በመጣ ጊዜ በእርሱ ያፍርበታል። ዓለምን ለማትረፍ የሚሮጥ የእግዚአብሔር ማፈሪያ ነው። እግዚአብሔር ያፍርበታል። ማፈሪያ ነው። ዓለምን የሚወድ ማፈሪያ ነው። የሥጋን ነገር የሚወድ ማፈሪያ ነው። ይሄ ሰው አይደለም የሚያፍርበት፣ እግዚአብሔር ያፍርበታል። መለኮት ያፍርበታል። ስላሴዎች ያፍሩበታል። ማፈሪያ ነው። ልጄ ብሎ አይመካበትም። ኢዮብ የሚባል ሰው ነበረ። ኦጽ በምትባል ከተማ ይኖር ነበር። ሰይጣን በአንድም በሌላ ወደ እግዚአብሔር አክሰስ ነበረው። ምክንያቱም ደም ሳይፈስ ስርየት የለም። ከዚህ የተነሳ ገብቶ ብዙ ሰዎች ይኖራሉ። ከብዙ ሰዎች መካከል ግን እግዚአብሔር የጠየቀው ባሪያዬን ኢዮብን አየህ ሆይ? እግዚአብሔር የሚኮራበት አንድ ሰው። ወገኖች ሆይ ክርስትና ህይወት የሚያሙ ልምምዶች ስላሉ የሚያሙንን ልምምዶች ሁሉ እየሰበርን እንድንሄድ አይደለም። ቀላል ምሳሌ ልስጣችሁ። በቅድስና መኖር፣ ራስን ጎስሞ መኖር ዋጋ ያስከፍላል። ምን በወጣኝ ለምን ወጣትነቴን እጨርሳለሁ ብሎ ሰው በኃጢአት ቢርመጠመጥ ይሄ አንዱ ነው። የሚያምነው ጎስሞ የሥጋን ፍላጎት እምቢ ማለት፣ ዓለማዊ ምኞትን እምቢ ማለት፣ የሰይጣንን ምክር እምቢ ማለት፣ የእኔነትን ምክር እምቢ ማለት፣ እግዚአብሔር የማይወደው ትስስር ውስጥ ላለመግባት። የሚያምን ከማያምን ጋር ምን ህብረት አለው ይላል መጽሐፍ ቅዱስ አይልም ወይ? አዎ፣ ካናዳ ስንመጣ አልተለወጠም እኮ። አዲሱ መደበኛ ትርጉም ሕያው ቃልም ይህንን ነው የሚለው፣ በምንም ሐሳባችን። ስለዚህ የሚያምን ከማያምን ጋር ምን ህብረት አለው? ክርስቶስ ከቤልሆር ጋር ምን ህብረት አለው ይላል። ስለዚህ ጠብቅ ያለው ጌታንና ዓለማዊ አገባለሁ ብል ቃሉን ተላልፍ ያለው መስቀል ሰብር ያለው ለሥጋዬ ጥቅም መስቀሉን ሰብር ያለው ለኔነቴ የሚመቸውን መርጭ አለው። ሥጋዬ የሚያስደስተው መርጭ አለው። በጽድቅ መንገድ ሰርቼ ገንዘብ ማግኘት ሲገባኝ አጭበርብሬ ሰርቄ ወደ ብልጥግና ብገባ ይሄ እርግማንን ያመጣል። መንግስትንም አታለልን፣ ሰውንም አታለልን፣ ታክስም አጭበረበርን ኃጢአት ነው። ይህንን ወቁ በእግዚአብሔር ፊት። ሰውየው በህልም ነው ዕቃ ሰርቆ የሮጠ ወደ ቤተ ክርስቲያን ይገባል እና ቤተ ክርስቲያን ገብቶ ፓስተሩ ሊከላከልለት አልቻለም እና የተከተሉት ሰዎች የቤተ ክርስቲያኗን በር አልፈው መቅደስ ውስጥ በቃ መካከል ላይ መጥተው ሰውየውን አግኝተው ይደበድቡት ጀመር። ሰውየው ቤተ ክርስቲያን ገብቷል፣ የጌታ ሆኗል፣ ለምን ትደበድቡታላችሁ ሲል የኛ የሆነ ንብረት ይዟል። መልስ፣ ሰርቀ ያመጣው ማለት ነው። በዓለም አጭበርብሬ ያመጣው ካለ መልስ፣ በውሸት የሰበሰብከው ካለ መልስ። አሜን በሉ። አጋንንት እየተከተለ ሰዎችን የሚደበድባቸው ይዘውት የመጡት ነገር አለ አንዳንድ ጊዜ። ስለዚህ ተከትሎ እንዳይደበድብህ የእሱን የሌባውን መልሰ ወደዛ ወርውርለት። አሜን በሉ። ማንም በክርስቶስ ቢሆን ምንድን ነው? አዲስ ፍጥረት ነው። አዲስ ፍጥረት ደግሞ አሮጌ ነገር ይዞ ወደ መሮጥ የለበትም። አሮጌውን ጣለው በቃ። የኃጢአትን ፍሬቶ የኃጢአትን ትርፍቶ በኃጢአት የሚገኘውን ነገር ናቀው። ባለፈው እንደተማርን ስለ ሙሴ። ለዚህ መካር ትግል አለው። ሞት ቀላል አይደለም። ለዚህ ጌታን የምናከብረው በዚህ ነው፣ ራስን በመካድ እና ጌታ የሚለን እንግዲህ ነው። ካዶልኝ የሚለው ከዘላለማዊ ነገር የሚያጎለንን ከመልካም ነገር የሚያጎለንን ነው ጌታ ተው የሚለን። ባለፈው ስንማር ስለ ሙሴ በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበል መረጠ። በኃጢአት ደስታ አለው፣ ግን ስጋዊ ደስታ ጊዜያዊ ደስታ ነው፣ ዘላለማዊ ደስታ አይደለም። ይህን ተናግሬ ሊጨርስ። ጴጥሮስ በመልእክቱ በምዕራፍ 2 ላይ ቁጥር 17 ላይ እንደዚህ ይላል፣ ሁሉን አክብሩ፣ ወንድሞችን ውደዱ፣ እግዚአብሔርን ፍሩ፣ ንጉሥን አክብሩ። ሎሌዎች ሆይ ለበጎችና ለገሮች ጌቶቻችሁ ብቻ ሳይሆን ለጠማሞች ደግሞ በፍርሃት ተገዙ፣ መስቀላችሁን ተሸከሙ።
በግፍ መከራን የሚቀበል ሰው እግዚአብሔርን እያሰበ ሐዘንን ቢታገስ ምስጋና ይገባዋልና። ኃጢአት አድርጋችሁ ስትጎሰሙ ብትታገሱ ምን ክብር አለበት? ነገር ግን መልካም አድርጋችሁ መከራ ስትቀበሉ ብትታገሱ ይህ ነገር በእግዚአብሔር ዘንድ ምስጋና ይገባዋል። ይህን ቁጥር ተመልከቱ ከኔ ጋር። የተጠራችሁለት ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ተቶላችኋል። ስለ እናንተ መከራን ተቀብሏል። እናንተ ደግሞ አሁን ፍለጋውን ተከተሉ። እሱ ስለ እናንተ መከራ ተቀብሏል። እናንተ ደግሞ ለሱ ስም ክብር ስትሉ ስለ ስሙ መከራን ተቀበሉለት። ስለ ስሙ ቻሌንጅ ሲመጣባችሁ ስለ ስሙ ተሸከሙ። ስለ ስሙ ታገስ ሚስትህን። እስቲ አሜን በሉኝ። ስለ ስሙ ባልሽን ታገሹ። እርስ በርሳችሁ ታገሱ። ስለ ስሙ ተሸካከሙ። ምክንያቱም የምትነቀፍበት አንተም ብዙ ነገር አለ፣ አንቺም ብዙ ነገር አለ። ተሸካከሙ፣ ተቻቻሉ፣ ይቅር ተባባሉ፣ ተዋደዱ። ይሄ ነው የወንጌላችን ቃል። እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ አሕዛብ ሁሉ በዚህ ያውቃሉ። መለያችሁ ይሄ ነው። ምን መዝሙራችሁ አለ፣ ጨብጨባችሁ አለ፣ መለያችሁ ፍቅር። ጌታ ይህን ቤት በፍቅር ይሙላው። እርስ በርሳችን አጋፔ በሆነው ፍቅር ጌታ ይህን ቤት ይሙላው። እርስ በርሳችን የሚያነፋፍቅ ፍቅር፣ የሚያከባብር ፍቅር በባልና በሚስት መካከል፣ በጉባኤ መካከል፣ በቅዱሳን መካከል አጋፔ ላፍ በቃ ሲሰፍን ያን ጊዜ ሰዎች አይተው በእውነት እግዚአብሔር ከነሱ ጋር ነው ይላሉ። ኢምፕረስ የሚያደርጋቸው ሰዎችን ይሄ ነው ወገኖች፣ ፍቅር ነው። ፍቅር እግዚአብሔር ፍቅር ነውና ክብር ሁሉ ለእግዚአብሔር ይሁን። ማንም ሊከተለኝ የሚወድ ቢኖር አንድ ምስክርነት ከድሮ አባቶች የተነገረኝ ሲሰብኩ ሰውየው በጣም አስቸጋሪ የሆነች ሚስት ነበረችው እና በጣም ያዝናል። በጣም የሚጎዳ ሰው ነው እና አንድ ቀን ማቀው እግዚአብሔር ሰው እጅ ጭኖ ይጸልይለታል እና እጅ ጭኖ እየጸለየለት ጌታ ምን ያሳየዋል? በሰውየው ልብ ዙሪያ እሾህ ልቡን እንደዚህ ወቅቶት ልቡ እየደማ ጌታ ያሳየዋል እና እየጸለየለት እያለ ጌታ ሌላ ራእይ ያሳየዋል። ራእዩ ምን ነበር? ያው የሚወጋው እሾህነቱ መልኩ ይቀየርና አክሊል ይሆናል። እግዚአብሔር ስም ብሩክ ይሁን። አንዳንድ ጊዜ ልክ እንደ እሾህ ማይመች ቢመስላችሁ ነገር ውስጥ ብታልፉ ጌታን ጸጋ ጠይቁት። ያልሞተ ፐርሰናሊቲ፣ ያልሞተ ሰው ሌላውን ሰው መሸከም አይችልም። ያልሞተ ሰው ማገልገል አይችልም። ያልሞተ ሰው ሌላውን አይታገስም። ያልሞተ ሰው ታገሱኝ ነው እንጂ የሚለው አይታገስም። ሌሎችን ለማገልገል እርስ በርስ ስንኖር ወደ ከፍታ መሄድ ከፈለጋችሁ ተሸከሙ። ነገሩን እግዚአብሔር እሾሁን ወደ ወርቅ የሚለውጥበት መንገድ መንፈሳዊ ውበት ይመጣል። ብዙዎች መስቀል ተሸክመው ህይወታቸው የፈራረሰ አይደለም፣ ያማረ ህይወትን ያላቸው ምስጋና የተሞሉ ናቸው። ጸሎት ህይወታቸው የተፈታ ነው። ጸጋ የተቀበሉ ናቸው። አጉረምራሚዎች አይደሉም። ክብር ለእግዚአብሔር ይሁን። መስቀሉን ለሚሸከሙ እግዚአብሔር በረከት ይለቃል። ክብር ለእግዚአብሔር ይሁን። ስትታገሱ እግዚአብሔር ይኸው ጨምርልሻለሁ፣ ይኸው ጨምርልሃለሁ። ጸጋ በጸጋ ላይ ይሰጠናል። ክብር ለእግዚአብሔር ይሁን። ታገስ፣ ተሸከም፣ ስፍራን አትልቀቅ። ኧረ አሜን። ጌታ ያየልን ትልቅ ነገር ስለሆነ ነው። ሪቫይቫል ያለው አሁን ከቤት ነው የሚጀምረው። እስቲ ዛሬ አሜን እንበል። ሪቫይቫል አሁን ቤታችሁ የሚገባው ምን ስትሆኑ ነው? መሸከም ሲጀምሩ። እኔ ራሴን መስቀል ሲሸከም ባለፈው አንዱ ሰባኪ ሚስቴ ናት መስቀል ያለ አይደለም ሲያስቀን። ዛሬ እናንተ መስቀላችሁ ምንድነው? ጌታ ተሸከም ያላችሁ ምንድነው? ስለ ስሜ ተሸከም፣ ስለ ስሜ ተዋረድ፣ ስለ ስሜ ተሰደብ፣ ስለ ስሜ ተነቀፍ፣ ስለ ሰማህ ወንጌል፣ ስለምታውቀው ወንጌል አገልጋይ ባትሆኑ የአገልግሎት ክፍል ባትኖሩ እንኳን ስለምትሰሙት ወንጌል በፍቅር እኖራለሁ። ግድ የለም ቢጠሉኝም። ገላምጣኝ ያለፈች ጌታ ይባርካት። ኧረ የድሮ ክርስቲያን እኮ ለዛ ያለው እኮ በዚህ እኮ ነው። የድሮ ክርስቲያን ስድብ አያውቅም። ይህን መርዝ እግዚአብሔር ከአፋችን ላይ ውሰድ። ደፍሬ የምነግራችሁ ክብር በፊታችን ስላለ መስቀሉን ሳንሸከም ግን ወደ ክብሩ አንገባም።
ተሸከም። አቋራጭ የለም። ቀስ እያልክ ስትሸራርፈው አንዳንዶች እንደ እርሳስ ቀርጻችሁት ኪሳችሁ ውስጥ አድርጋችሁትም ሊሆን ይችላል። ስለ ወንጌል ምን ዋጋ ትከፍላላችሁ? ስለ ሰማችሁት የክርስቶስ ወንጌል ምን ዋጋ ትከፍላላችሁ? ጌታ ይፈልጋችኋል ዛሬ። የመጀመሪያ ጥሪው ና እንሂድ፣ እኔ ወዳለሁበት ና ተሸከም። ና ዋጋ ክፈል። እንጸልያለን።